15ኛ ጥያቄ the square pyramid ነው የሚለው has a base sides of 6 ሴንቲሜትር long its lateral face are equilateral triangle ነው ይላል። then what is the volume ቮሊዩምን ፈልግልኝ ነው የሚለው። ቮሊዩምን ለመፈለግ መጀመሪያ የተሰጠን ነገር ምንድነው? ፒራሚድ ናት። ፒራሚዳችን ፒራሚድ ናት። የዛን ፒራሚድ ነው። ስለዚህ እያንዳንዱ ፒራሚድ ላይ የተሰጠን ነገር ምንድነው? ይሄ 6 ሴንቲሜትር እዚህ 6 ሴንቲሜትር ነው። እቺ ስላንቴቷም 6 ሴንቲሜትር ናት እያለ ነው። የ6 ሴንቲሜትር የተሰጠን። ስለዚህ አሁን የምንፈልገው ምንድነው ነው? ቮሊዩም ለመፈለግ መጀመሪያ ቮሊዩም is equal to ፎርሙላ ምንድነው የሚለው 1/3 ቤዝ ኤሪያ ታይምስ ሄይት ነው የሚለው። ቮሊዩም ለመፈለግ ቤዝ ኤሪያ ማለት እነዚህ ሁለቱ ማባዛት ነው። እዚህ ሌንግዝ ታይምስ ዊድዝ ማለት ነው። ነገር ግን መጀመሪያ ሄይት ማግኘት ስላለብን የዚህን ቤትን ሄይት ለማግኘት ከፍታ የለውም። እዚህ ጋር ከፍታ ማለት መሀል ለመሀል ሰንጥቀ የምትወርደው ነው። ከዚህ ጀምረን እስከዚህ ድረስ ሰንጥቀ የምንወርደው ሄይት እንላታለን እቺኛዋን። ስለዚህ እሷን ለማግኘት ምን እናደርጋለን? እቺን ትራያንግሏን እንስራ። እቺን ትራያንግል አሁን የተጠየቅነው ምንድነው? ይሄ 6 ሴንቲሜትር ነው። እዚህ 6 ሴንቲሜትር ነው። ስለዚህ እቺን ፈልጉ ነው እንፈልጋለን። መጀመሪያ ይሄን ስንፈልግ ይሄ በፓይታጎረስ ቴረም c ስኩዌር = a ስኩዌር ፕላስ b ስኩዌር በሚለው እንፈልገዋለን። ይሄ c ስኩዌር ትሆናለች። ይሄ a ስኩዌር ማለት 36 እቺኛው አንድ ሳይድ እቺ a ትሆን እቺን b እንበላት 36 ሴንቲሜትር ሲደመር ይሄም 36 ሴንቲሜትር 6 × 6 36 ነው። ይሄን ከሰጠን የዚህን ውጤት ይሄ 6 አንደር ራዲካል 6 አንደር ራዲካል ሁለቱ ስንደምረው 72 ይመጣል። 72 ሲኩሎናል ከራዲካል ሲወጣ 6 አንደር ራዲካል 2 ሴንቲሜትር ይመጣል። ከዚህ እስከዚህ ያለው ነው። ስለዚህ የዚህ ደግሞ ግማሽ ሀፋ እስከ ሴንተሯ ድረስ ያለው ስንት ሆናለች ማለት ይሄ ለሁለት ማካፈል ማለት ነው። ሲል ለሁለት ስናካፍለው ይመጣል። ይሄን ዲ በነለው የዲ ዋጋ ስንት ይመጣል? 3 ራዲካል 2 ሴንቲሜትር ትመጣለች። ግማሿ ከዚህ እስከዚህ ድረስ ያለችው 3 ራዲካል 2 ትመጣለች ነው። ይሄን ከያዘን አሁን ወደ ሄይቱ ከዚህ እስከዚህ ያለው ስላንቴታችን ይሄ ባለ 6 ሴንቲሜትር ይሄ 6 ነው። ከዚህ እስከዚህ 3 አግኝተናል። አሁን ከፍታውን ማግኘት እንችላለን። ስለዚህ ከፍታውን ለማግኘት ምን ማድረግ እንችላለን? ከፍታውን ለማግኘት እቺ ስላንቴቷ እቺን ኤም ለበላት እቺ ስላንቴት ኤም ስኩዌር እኩል ይሆናል ሄይት ስኩዌር ፕላስ ዲ ስኩዌር ዲያውን ያገኘናት ማለት ነው። እቺ ኤም ስኩዌር ለበላት ስላንቴቷን። ስለዚህ ምን ትሆናለች? ስላንቴታችን 6 ናት። 6 ሴንቲሜትር ስኩዌር 6 ሴንቲሜትር ስኩዌር እኩል ይሆናል ኤች ስኩዌር ፕላስ ይሄ 3 ታይም 2 ሴንቲሜትር ስኩዌር ይሆናል። ይሄ ኤች ወደዚህ እናማጣው ኤች ስኩዌር እኩል ይሆናል ይሄ አንደር ራዲካል 6 × 6 36 ሴንቲሜትር ስኩዌር ሲደመር ይሄ 9 ነው። 9 ሲባዛ በ2 18 ሴንቲሜትር ስኩዌር ይመጣል። ኤች ስኩዌር እኩል ይሆናል ይሄን ስናወጣው ነው ይሄ ስንቀነስ ነው ማይነስ ነው። ከ36 ሲቀነስ 18 ሴንቲሜትር ስኩዌር ትመጣለች። 18 ሴንቲሜትር ስኩዌር ኤቻችን ማለት ነው። ስለዚህ ኤች ሲወጣ ስንት ይሆናል? 3 አንደር ራዲካል 2 ሴንቲሜትር ትመጣለች ነው ሄይታችን ከፍታ። ከመጣ ቮሊዩም ፈልጉ ነው የተባለው። ቮሊዩም is equal to ቮሊዩማችን ምን ትሆናለች? ቮሊዩም is equal to 1/3 ቤዝ ኤሪያ ማለት 6 ሴንቲሜትር ሲባዛ በ6 ሴንቲሜትር ሲባዛ ሄይት ይሄው እዚህ ጋር ሰጥቶናል። ሄይታችን 3.5
3 ራዲካል 2 ሴንቲሜትር ነው። ሴንቲሜትር ስለተሰጠን እዚህ ጋር በሴንቲሜትር እናጠፋና ራሱን ቁጥሩን ብቻ እንወስዳለን። ስለዚህ ምን ይሆናል? 1/3 ታይምስ 36 ሲባዛ 3 ራዲካል 2 ይሆናል ማለት ነው። ሴንቲሜትሮቹ ይኸው እዚህ በዩኒት ስለተቀመጠልን፣ ስለዚህ ይሄ 3 እችን 3 አጥፋልኝ። ይሄ ስንት ይሆናል? 36 አንድ ራዲካል 2 ትመጣለች ነው ቮሊዩማችን ይሄ ትመጣለች። ስለዚህ መልሳችን ቢሆን እሺ። 27ኛ ጥያቄ which one of the following distribution is multimodals ነው የሚለው። መልቲሞዳል የሆነው ከነዚህ ውስጥ የትኛው ነው የሚለው 18 14 እዚህ ውስጥ በምንመለከተው ድግግሞሽ ያለው 18 ድግግሞሽ ያለው ስንት ጊዜ? አንድ ጊዜ ያለ አንድ አባል አለ። እዚህ ውስጥ ስንት አለ? 6 እና 6 10 እና 10 አለ። ስለዚህ ድግግሞሽ ያላቸው ብዛት 2 አሉ። እዚህ ውስጥ ስንመጣ 8 እና እቺ 8 እዚህ 7 እዚህ 11 እዚህ 11 አለ። ስለዚህ ስንት ድግግሞሽ አሉ ያላቸው? 7 8 11 አሉ ማለት ነው። ስለዚህ ከፍተኛ ድግግሞሽ ያለበት አባል የትኛው ነው የሚለው። ስለዚህ ከፍተኛ ድግግሞሽ ያለበት ሲ ላይ ነው፣ በብዛቱ ነው የምትለዩ። 8ኛ ጥያቄ what is the equation of a line that pass through -2,5 and at the slope 1/2 ነው የሚለው። የዚህ ፎርሙላችንን ስናስቀምጠው ምን ይሆናል? y minus y not እኩል ይሆናል m the slope m times x minus x not። በዚህ ፎርሙላ እናስቀምጠው። ስለዚህ እዚህ ጋር የተሰጠን ይሄ x not ተሰጥቶናል፣ እዚህ y not ተሰጥቶናል ማለት ነው። y minus y not ማለት 5 ነው እኩል ይሆናል ኤማችን ዘ ስሎፕ እቺ ናት። በስሎፓችን m 1/2 ወራን x ማይነስ እቺ ስሎፓችን ደግሞ ኔጌቲቭ 2 ትሆናለች ማለት ነው። ኔጌቲቭ 2 y minus 5 እኩል ይሆናል 1/2x ፕላስ የስናጠፋው 1 ይሆናል። 1 ታይምስ 1 ኔጌቲቭ ታይም ኔጌቲቭ ፖዚቲቭ ይሆናል። 2 በ2 ሲጠፋ 1 ትቀራለች ማለት ነው። ይሄ ከመጣ አት ቦት ሳይድ ይሄ 2 ሁሉንም ያብዛ። አት ቦት ሳይድ ባይ 2 ስናበዛውን ይመጣል 2y minus 10 ይሄ ኢኳል ቱ 2 በ2 ሲጠፋ x ብቻ ትቀራለች። ይሄን በዚህ ስናበዛው ደግሞ ፕላስ 2 ትሆናለች ማለት ነው። ፕላስ 2 ይሄ ወደዚህ እናምጣ 2y minus x ወደዚህ ሲመጣ ኔጌቲቭ 10 minus ኔጌቲቭ 2 is equal to 0። ይሄ ደግሞ 2y minus x is equal to 12 is equal to 0 ትሆናለች። minus 12 is equal to 0። ስለዚህ ከነዚህ ውስጥ ይሄንን የሚመስል እንፈልጋለን ማለት ላይ እናገኛለን ማለት ነው። ይሄ ቦነስ ጥያቄያችን ነው ማለት እንችላለን። if 2 ቬክተር v የተባለው ከa ወደ b ተጓዘ and u ደግሞ ከb ወደ c ተጓዘ ነው የሚለው። so as a given ይሄን እዚህ ከሆነ shown the figure እዚህ ጋር የምትመለከቱት ፊገር what is the vector so b plus u ነው የሚለው b plus u። so ይሄን ለማለት እሱ የጠየቀው ከዚህ እስከዚህ ድረስ ያለችዋን የሁለቱን ድምር ንገረኝ ነው የሚለው። በሌላ መንገድ ዲስፕሌስመንቱ ማለት ነው ዲስፕሌስ። ስለዚህ ይሄ ምንድነው የሚሆነው? ከኤ ወደ ቢ ተጉዟል ፕላስ ከቢ ደግሞ ወደ ሲ ተጉዟል ነው የሚለው። ስለዚህ ይሄ ቢ ነው ፕላስ ይሄ ደግሞ ዩ ነው የሁለቱን ድምር። ስለዚህ ይሄ ማለት ከኤ ወደ ቢ ተጉዟል ስንል ከኤ ተነስቶ እስከ ቢ ድረስ ጉዞ አድርጓል። ከእንደገና ደግሞ ከቢ ተነስቶ እስከ ሲ ድረስ ጉዞ አድርጓል ማለት ነው። እስከ ሲ ድረስ ጉዞ አድርጓል። ስለዚህ ይሄ ቢ ነው ይሄ ዩ ነው። የነዚህ ሁለቱ ድምር ማለት በሌላ አቀማመጥ ስናስቀምጠው ከኤ ወደ ቢ ተጉዟል ማለት ከኤ ወደ ቢ ተጉዟል ስንል
እችን እንደ መነሻ ፖይንት ብንወስዳት ከዚህ እዚህ ጋር ቆመ መልሶ እዚህ ደረሰ ማለት ነው። ስለዚህ ከኤ እስከ ሲ ድረስ የተጓዘው ማለት ነው። ምንም ብዙም እንትን ስለማያስፈልገን ይሄ ኤ ነው መልሳችን የሚሆነው። እሺ 13ኛ ጥያቄ what is the minimum values of the following defined by f of x is equal to -3 plus 4x plus x square ነው የሚለው። ይሄ የ12ኛ ክፍል ሌሰናችን ነው። ዩኒቱ ላይ የምናገኘው ሌሰን ነው። ስለዚህ እዚች ጋር ሚኒመም ቫልዩ ለመፈለግ የምንጠቀምበት ሜትድ በሁለት መንገዶች ማየት እንችላለን። አንደኛው ምንድነው የሚለው ኤፍ ደሪቬት ማለት ነው። የመጀመሪያው አክሽኑን ደሪቬት ማድረግ ነው። ይሄን ደሪቬት ስናደርግ ምንድነው የሚያሳየን? እቺ ኮንስታንት ነምበር ትሆናለች 0። ስለዚህ እቺኛዋ 0 ፕላስ እቺ 4 ፕላስ 2x ትመጣለች ማለት ነው። ሲምፕላይ ዛት ይሄ ማለት ደግሞ ውጤታችን 0 ትሆናለች። ይሄ 0 ትሆናለች። ስለዚህ ይሄ ሆነ ደግሞ ማለት ምንድነው 2x plus 4 is equal to 0 ወደዛ ስትሄድ 2x is equal to -4 ይሆናል። ኦቨር 2 ስናደርገው x is equal ሆነ -2 ትሆናለች ማለት ነው። የx ዋጋ -2 ከሆነ ይሄን ፋንክሽናችን ውስጥ እንከታለን። ፋንክሽናችን እዚህኛው ፋንክሽን የመጀመሪያው ፋንክሽን ላይ ስለዚህ ምን እናደርጋለን? f -2 is equal to x square plus 4x minus 3 ቦታውን ይለዋወጥኩት እቺ ችግር የለውም። ምን ይመጣል? x square ላይ -2 square plus 4 times -2 minus 3 ይሄ ፖዚቲቭ 4 ይመጣል ፕላስ ይሄ ኔጌቲቭ 8 ማይነስ 3 ትመጣለች። ይሄን ስናቀርለው 4 ማይነስ ኔጌቲቭ 11 ትመጣለች። ይሄ -7 ትመጣለች። የመጀመሪያው መንገድ እቺ -7 ትመጣለች። ስለዚህ መልሳችን ዳይሬክት የሚያሳየው -7 ይሄ ነው።